ደግሞ ወንዶች ይሰራሉ። ፓርቲ ወንዶች ይሰራሉ። ሁለተኛ ታስካቸው የወንዶች ፓርቲ ነው። ስለዚህ ፓርቲ ወንዶች እንዴት ነው የሚሰሩት? ከጎልደን ወንበር ውጪ ሲልቨር ወንበሮች ላይ በመቀመጥ 15 ሚኒት ነው የሚያስቆጥሩት። 15 ሚኒት ወንዶች ሲልቨር ወንበር ላይ ተቀምጠው ሲልቨር ወንበር ላይ 15 ሚኒት ሲያስቆጥሩ ከፕላትፎርሙ 200 ኮይን በሪዋርድ መልክ ይቀበላሉ ማለት ነው። በሪዋርድ መልክ ይቀበላሉ። ስለዚህ ወንዶች ሪዋርዳቸውን ለመቀበል ልክ እንደ ሴቶች ሪዋርድ ውስጥ በመግባት ኦን ማይክ ፓርቲ ፎር 15 ሚኒት ይኖራል ለወንዶች። እዛ ጋ ሚኒታቸው የሚቆጥር ቦክስ ትኖራለች። ከዛች ሪሲቭ ብለው ተቀብለው ይወጣሉ። ሁለቱ ዴሊ ታስኮቻችን ናቸው። ወንዶች በተለይ በእነዚህ በሁለቱ መንገድ ነው ምን የሚሰበስቡት ኮይን የሚሰበስቡት። በሁለቱ ስንት ኮይን ያገኛሉ? በትሬጀር ቦክስ 400 ኮይን፣ በፓርቲ 200 ኮይን፣ 600 ኮይን በሪዋርድ አለ። ኮይን ሲባል ሁላችሁም እንዳይቀልባችሁ ይሄንን ኮይን ነው ወደ ዶላር ተቀይሮልን ዊዝድሮ ማድረግ የምንችለው። ሶስተኛ ሪዋርድ ደግሞ ለሴቶች አለ። የሴቶች ሪዋርድ ደግሞ የላይቭ ስትሪም ሪዋርድ ነው። ላይቭ ስትሪም ላይ በመቀመጥ ምን የሚያገኙት? ከፕላትፎርሙ በሪዋርድ መልክ ፖይንት የሚያገኙት። ይሄ የላይቭ ስትሪም ሪዋርድ በሁለት ይከፈላል። ለምሳሌ ኒው ሆስት ሪዋርድ አለ፣ ኦርዲነሪ ሆስት ሪዋርድ አለ። ኒው ሆስት ሪዋርድ ምንድን ነው? አዳዲስ የመጡ ሴቶች ለ7 ቀን ከፕላትፎርሙ 10 ሺህ ፖይንት በ2 ሰዓት የላይቭ ቆይታቸው ተዘጋጅቶላቸዋል። 10 ሺህ ፖይንት በ2 ሰዓት የላይቭ ስትሪም ቆይታቸው። ይሄን 10 ሺህ ፖይንት ለ7 ቀን አዘጋጀላቸው። ለ7 ቀን ግን የሚሰጣቸው ዛሬ ባሳዩት ዛሬ ያሳዩት የላይቭ ታስክ ጥሩ ከሆነ ወደ ሁለተኛ ቀን ያሻግርላቸዋል። መጥፎ ከሆነ ደግሞ በአንድ ቀንም ሊቆም ይችላል ወደ ላይቭ ታስካቸው። ስለዚህ 10 ሺህ ፖይንት ለ7 ቀን አላቸው። ይሄን ለ7 ቀን እንዲቆይላቸው ፕላትፎርሙ ከነሱ የሚፈልገው የላይቭ ታስክ አለ። እነዚህ የላይቭ ታስኮች ምንድን ናቸው? የመጀመሪያው ወደዚህ አፕሊኬሽን መታ ፌስ ቫሪፊኬሽን ከሰጠችበት ቀን ጀምሮ 24 ሰዓቱ ሳያልቅ፣ ይሄ ማለት የፖፖን በኢትዮጵያ ከምሽቱ 1 ሰዓት እስከ ምሽቱ 1 ሰዓት ነው። ይሄ 24 ሰዓት ሳያልቅ ወደ ላይቭ ስትሪም መግባት። ላይቭ ስትሪሟን 24 ሰዓቱ ሳያልቅ መጀመር፣ የመጀመሪያው ላይቭ ታስክ። ሁለተኛው ቢቻላት ለ3 ሰዓት የላይቭ ስትሪሟን መስራት። በ2 ሰዓት ነው ፕላትፎርሙ የሚከፍላት 5 ሺህ ፖይንት በ2 ሰዓት ይከፍላታል። አንድ ተጨማሪ ሰዓት በመጨመር ለ3 ሰዓት ምንዋን መስራት? ላይቭ ስትሪሟን መስራት ሁለተኛው ታስክ ነው። ከዛ ጋር ተያይዞ ደግሞ ይሄንን 3 ሰዓት ላይቭ ስትሪሟ ላይ ስትሰራ ከላይቧ መነሳት የለባትም። ላይት ያለበት ቦታ ነው መሆን ያለባት። ላይቧ ሊቆራረጥ አይገባም። ማለትም ተከታታይ ሰዓት ነው ይችላል። እንደዚህ አይነት ነገሮች ጆይን ማድረግ የለባቸው። ማስታወቂያ ያለበት ቦታ መሆን የለባትም። ከጀርባዋ ማስታወቂያ አይነት ነገር የሌለበት ቦታ፣ ንጹህ ባክግራውንድ ያለበት ቦታ ሆና ምንዋን ትሰራለች። እነዚህ ላይቭ ታስኮች ጠብቃ ላይቭዋን ስትሰራ ይሄን ሪዋርድ ፕላትፎርሙ ከ1 ቀን ወደ 2 ቀን ከ2 ቀን ወደ 3 ቀን እያሻሻለ ለስንት ቀን ይሰጣታል? ለ7 ቀን ይሰጣታል። ግን እሷ ይሄን ታስኮቿን ካልጠበቀች የመጀመሪያ 1 ቀኑን ይሰጣታል። ከዛ በሁለተኛ ቀን ወደ ኦርዲነሪ ሆስት ምን ይመልሳታል? ወደ ኦርዲነሪ ሆስት ክፍያ ወይም ወደ ኦርዲነሪ ሆስት ሪዋርድ። በ3 ቀንም በ1 ቀንም ከ7 ቀኑን በኋላ ምን አለ? ኦርዲነሪ ሆስት ሪዋርድ አለ። ይሄ ኦርዲነሪ ሆስት ሪዋርድ ምንድን ነው? እዚህ ፕላትፎርሙ ላይ ያለን ሴቶች የማይቋረጥ ከፕላትፎርሙ የምናገኘው ሪዋርድ አለ። ኦርዲነሪ ሆስት ሪዋርድ ብሎ የሚሰጠን እሱም ምንድን ነው? 1 ሰዓት የላይቭ ስትሪማችን ላይ በመቀመጥ 1000 ፖይንት በሪዋርድ መልክ መቀበል። ስለዚህ ይሄ ለሁሉም